ሰላም ጠናስጥልን ውድ አድማጮቻችን እንዴት ሰነበታችሁ? በያላችሁበት ሰላማችሁ ይብዛ። እንደተለመደው አዳዲስ ዜናዎችን ይዤላችሁ የመጣሁት አስናቀ በላይነህ ነኝ። የ11ኛ ዙር በጎነት ለአብሮነት በሚል መሪህ ቃል በወላይታ ሶዶና በአንቦ ዩኒቨርሲቲ የሰላም ሚኒስቴር ስልጠና ሲከታተሉ የነበሩ ሰልጣኞች ወደ ተመደቡበት በመጓዝ ከማህበረሰብ ጋር በመሆን የበጎነት ስራ ስምሪት መጀመሩ ተገለጸ። ዘገባው የሰላም ሚኒስቴር ሰልጣኞች ነው። ወደሚቀጥለው ዜና እንሻገር። በጎነት ለአብሮነት በሚል መሪህ ቃል የ11ኛ ዙር የሰላም ሚኒስቴር ስልጠና ከቀን 13ኛ ወር 2017 ዓ.ም ጀምሮ ለተከታታይ ለ22 ቀናት በወላይታ ሶዶና በአንቦ ዩኒቨርሲቲ ሲከታተሉ የነበሩ ሰልጣኞች ክቡራን እንግዶችና ከፍተኛ አመራር አካላት በተገኙበት በቀን 29 3ኛ ወር 2017 ዓ.ም የምረቃ ስነ ስርዓት በአንቦና በወላይታ ሶዶ ዩኒቨርሲቲ አዳራሽ ተከናወነ። ይህ የሰላም ሚኒስቴር በጎነት አገልግሎት ስራ የዕለት ተግባራትን ክንውን ስራ ቀጣይነት እንዲኖረውና ይህንንም ግብ ለማሳካት ሁላችንም የድርሻችንን ልንወጣ እንደሚገባ ይህ ንቅናቄ የበጎ ፈቃድ አገልግሎት ስራ ብዙሃነት ማዕከል ያደረገ ጠንካራ ሀገር ለመገንባት የተረጋጋ ዘላቂ ሰላም ለማስፈንና የበለጸገች ኢትዮጵያ ለመገንባት የታለመ እቅድ እንደሆነ የሰላም ሚኒስቴር ሰልጣኞች መልእክታቸውን አስተላልፈዋል። አመሰግናለሁ። ስሜ ፋንታውን ፈለቀ ይባላል። የመጣሁት ከደቡብ ምዕራብ ኢትዮጵያ ክልል ዳውሮ ዞን ነው። ይህን ስልጠና መጀመሪያ ወሰድኩት በወላይታ ሶዶ ዩኒቨርሲቲ ሲሆን የዚህ ስልጠና ዋና ዓላማው በሰላም ሚኒስቴር በኩል የተዘጋጀ ነው። የዚህ ስልጠና ዋና ዓላማው በጎነት ለአብሮነት የሚል መሪ ቃል ላይ የተዘጋጀ ሲሆን ይህ ስልጠና መጀመሪያ በጎነት ለአብሮነት ማለት ለሰው ወይም ለማህበረሰብም ሆነ ለህብረተሰብ ለሁላቸውም በዚህ ዓለም ላሉ ለሁሉም መልካም ነገር ወይም በጎን ስራን ሰርተን ማለፍ ማለት ነው። ይህን ስልጠና ወሰድነው በወላይታ ሶዶ ዩኒቨርሲቲ በቀን 10 ጀምረን እስከ 29 ሲሆን በዚህ ስልጠና መጨረሻ ላይ ሲሰማሩ ነገር ይከብዳል አይመችም እያሉ ጥለው ይሄዱ አሉ። ግን እኛ በጎነት ለአብሮነት የሚል መሪ ቃል መጀመሪያ የተማርነው በአእምሮአችን ሰርጾ የወሰድነው ስልጠናው እኛን ሰፍነው ማለት ነው እንድናገለግል ስለፈቀደን ህልናችን ለአገልግሎት ስለተማረ እንትን ስላደረገ እስከዚህ ድረስ መተን ያገለገልን እንገኛለን። በዚህ አገልግሎታችን በጣም ደስ ብሎ በጎነት ለአብሮነት ስልን አብሮነትን ለመፍጠር ዋናው መሳሪያ በጎነት መሆኑ የምናውቅ ሲሆን በጎነት ሰውን ማዕከል ያደረገ በመሆኑ ለራሱ ሳይሆን ለሌሎች መኖር ባህል ያደረገ ማህበረሰብ ለመገንባት እንደምትጠበቅና በጎ ፈቃደኛ ወጣቶች ወደማያውቁት ክልል የሚሄድ በመሆኑ የክልል የዞንና የወረዳው ከፍተኛ አመራሮች የክልል ባህል አኗኗር እና ቋንቋ እንዲያውቁት እድል እንዲፈጠርላቸው እና ለስራው ስኬት የበኩላቸውን አስተዋጽኦ እንዲያበረከቱም ይጠበቃል። ለበጎነት ስራ ስምሪት ለ11ኛ ዙር በአምቦና በወላይታ ሶዶ ዩኒቨርሲቲ ሰልጣኞችን ተቀብሎ ካሰለጠነ በኋላ ለተከታታይ ለ3 ወራት ወደማያውቁት ሀገር ቦታና አካባቢ በመሄድ ከ86ቱ ብሔረሰብ ቋንቋን፣ ባህልን፣ ወግን በመማር ከማህበረሰብ ጋር የመኖር ዘይቤያቸው በማወቅ የመግባባት ክህሎትን በማዳበር ወደ 4ቱ ማዕዘናት በመውረዳቸው በመጓዛቸው ከታኅሳስ 1 ቀን 2017 ዓ.ም ጀምሮ ሁሉ ሰልጣኞች የበጎነት ስራ ስምሪትን ጀምረዋል። ለዚህም የሰላም ሚኒስቴር አባላት በመሆን ለበጎነት ስምሪት ከወላይታ ሶዶና ከአምቦ ዩኒቨርሲቲ ተመርቀው ወደ ኦሮሚያ ክልል ምዕራብ ሸዋ ዞን ዋልመራ ወረዳ የተመደቡትን የበጎ ሰልጣኞችን በማግኘት አናግረናቸው ነበር። የኦሮሚያ ክልል ምዕራብ ሸዋ ዞን ወልመራ ወረዳ የሰላምና ጸጥታ ጽሕፈት ቤት ኃላፊ የሆኑት አቶ መንግስቱ አሰፋ የመጡት የሰላም ሚኒስቴር አባላትን በመቀበል የተለያዩ ድጋፎችንም እንዳበረከተላቸው የሰላም ሚኒስቴር ሰልጣኞች ገልጸዋል። አመሰግናለሁ። እኔ የመጣሁት ከደቡብ ቦንጋ ከፋግኖን ወላይታ ሶዶ ዩኒቨርሲቲ ነበር። አሁን ደግሞ በወልመራ ወረዳ ላይ ሄደን ያው አሪፍ አቀባበል አድርጎልናል። የወረዳውም ዞኑም ጥሩ ነው የሚሆነው ነገር አድርጎልናል። ከዚህ በኋላ ደግሞ ደስ እያለን የሚሰጠንን ተግባር በስርዓቱ ሰርተንም አገልግለንም እንመጣለን ብዬ ተስፋ ለበጎነት ወይም የሰላም አምባሳደር በመሆን ከሰላም ሚኒስቴር የተመደቡት አባላትና ሰልጣኞችን 3 ወራትን በመልካምነትና በቀናነት ህብረተሰብን ለማገልገል እንደሆነ የራሳቸው መልእክት ገልጸዋል። ስሜ ተመስገን ኤልያስ ይባላል። የመጣሁት
ከማዕከላዊ ኢትዮጵያ ከሀዲያ ዞን ነው። ለዚህ ስራ አገልግሎት ስልጠና የወሰድኩት 22 ቀን በወላይታ ሶዶ ዩኒቨርሲቲ ነው። የቆይታችንን ጊዜ በስልጠና ያለንን ጊዜ በጥሩ ጨርሰናል። ስልጠናችንን በጥሩ ጨርሰን ወደ ተመደብንበት አገልግሎት ያው ወደ ኦሮሚያ ክልል ሸዋ ዞን ምዕራብ ሸዋ ዞን ገብተን ወደ ዋለማራ ወረዳ ገብተን አገልግሎታችንን ጀምረናል። ከዚህ በኋላ እንዴት እንደምናገለግል እዛ በስልጠና የተሰጣንን አገልግሎት ለማገለገል ከዚህ በኋላ 3 ወር እዚህ በበጎነት ለአብሮነት በሚለው መሪ ቃል ወደዚህ ተሰማርተን በአገልግሎት በስራ ላይ እንገኛለን። ከዚህ በኋላ ያለንን ጊዜ ያለ ምንም ልዩነት በአብሮነት ያለንን የተጣላብንን አደራ በአንድነት ሰርተን እንጨርሳለን ብለን እየሰራን በህብረት እየሰራን እያገለገለን ማህበረሰቡን በተማርነው በሰነጠልነው ልክ በተጣለብን አደራ ልክ አገልግሎት እንሰጣለን ብለን ወሰነናል። እየሰራን በስራ ላይ እንገኛለን። አሁን የምንገኘው በዋልማራ ወረዳ በከተማ ህዝብ አገልግሎት ውስጥ ነው የምንገኘው። ከዚህ በኋላ ያለንን 3 ወር ያለምንም ስልችት ያለምንም መቋዘም ያለምንም ስንፍና ሰርተን እንጨርሳለን ብለን ወደ ተግባራችን ገብተናል። አመሰግናለሁ። ውድ አድማጮቻችን እንዲሁም ውድ ተመልካቾቼ በጎነት ስንል ለራስ ሳይሆን ለሌሎች የምንኖርበት መንገድ ነው። በጎነት፣ መልካምነት፣ ደግነት፣ ቸርነትን ያዋህደ ሲሆን የተራቁትን በማልበስ የተራቡትን መብላት፣ የተጠሙትን በማጠጣት፣ የታመሙትን በመጎበኘት፣ የታሰሩትን በመጠየቅ፣ የተጣሉትን በማስታረቅ፣ ሰላምን በማውረድ ዋጋ ከፈጣሪ የሚያገኝበት ስለሆነ ከተረፍልን ነገር ብቻ ሳይሆን ካለነው ነገር እጃችን በመዘርጋት ዋጋችን በማወቅ ረሃቡን፣ ጥሙን፣ ችግሩን፣ መከራውን ተቋቁመው ለሰላም መኖር ብቻ ነው። ውድ አድማጮቻችን የዕለቱ ዜና ይህን ይመስላል። ስለተከታተላችሁን እናመሰግናለን። ከእናንተ ጋር የቆየው አስናቀ በላይነህ ነበርኩኝ። ሰናይ ቀን ሰናይ ዕለት ይሁንላችሁ።